ሰላም ሰላም ውድና የተከበራችሁ የገነት የረሸዋ ዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ጤናችሁ ሁሉ ሰላም ነው ወይ? አለሁላችሁ። እንግዲህ ጠፋ ጠፋ እያልኩ ነው ይገባኛል። እንግዲህ በስራ ውጥርጥርጥርጥር ብዬላችሁ ነው። በሌላ ነገር አይደለም። እንግዲህ ኢትዮ ላይ ታውቁታላችሁ። በጣም እንግዲህ ስራ በስራ ካልሆነ በስተቀረ አስቸጋሪ ነው። በተለይ በአሁን ሰዓት እንግዲህ ስራ ካልተሰራ ዩቱብ ላይ ብቻ ያው የሚሰሩም አሉ። በእርግጥ ግን ደግሞ በእንደዚህ በእንደኔ አይነት ስራ ደግሞ የተወጣጠረ ሰው ብዙ ጊዜ ለመምጣት አይመችም። እኔ እንደምታዩኝ እንግዲህ ከባልትናውን ባሻገር ምን ጨመርሽ ካላችሁኝ ዳቦም ደግሞ ጨመርኩበት። ዳቦ መጋገር ጨምሬበት እንግዲህ ስራዬ በተቻለ መጠን በአንድ ነገር ብቻ ስለማይሆን ስራዬን ጨመር ጨመር እያረኩ ነው እንደ እግዚአብሔር ፈቃድ። እናንተንም እንግዲህ ከእናንተም ጋር ለመለያየት አልፈልግም። በጣም ነው ዩቱብ እንደምታውቁት ሁሌም እንደምናገረው ዩቱብ ላይ በጣም ፍቅር አለኝ። ዩቱብ ላይ መለያየት በፍጹም አልፈልግም እና ግን ደግሞ እንዳልኳችሁ ሮጥ ሮጥ ማለት ስላለብኝ ለዛ ነው። ኢትዮጵያ ውስጥ መጥቼ ምን ልስራ? ገንዬ ምንድነው? እንዴት ነው? ምንድነው የሚያዋጣን ብላችሁ ለጠየቃችሁኝ በአሁን ሰዓት እንግዲህ ይሄን ያዋጣል ብሎ ለመናገር ቢከብድም እኔ በፊት እንግዲህ መጀመሪያ እንደገባው ባልትና ጀምሬያለሁ ምን ብያለሁ ብዬ ነግሬያቸዋለሁ። ወደ ውጪ ልካለሁ ብያቸዋለሁ። እንጀራ ጀምሬያለሁ። ሁሉም ነገር እኔ የማልገባበት ነገር የለም እና ምንድነው ያው የተስተካከለ ህይወት ባንኖርም ግን ህይወታችንን ለማቆየት እንደገና ደግሞ የቤት ክራይ ከፍሎ ለመኖር እንግዲህ እየታገልን ነው የምላችሁ። ዛሬ እንግዲህ በተቻላችሁ መጠን ምንድነው ማድረግ ያለባችሁ የሚለውን ላሳያችሁ ነው ዛሬ የመጣሁት። እንግዲህ እንደምታዩት ዳቦም ጀመርኩ። እንጀራም አሳይቻችኋለሁ ከዚህ በፊት እንደገና ደግሞ ባልትናውም አለ። ቆጮ ትእዛዝ ይኖራል። ቆጮ ትእዛዝ እየሰራሁ ነው። በተለይ የተስተካከለ ነገር ካላችሁ የተስተካከለ ስላችሁ በቃ ማብራቱ ምኑም የተስተካከለ ነገር ካላችሁ እንደዚህ አይነት ስራ ያው አድካሚ ነው እንደነገርኳችሁ በጣም ያደክማል። ከሰውነት ተራ ውጪ ነው የሚያደርገው። በእርግጥ በጣም አጋዥ ስትቀጥሩ ደግሞ አጋዥ ብዙ ጊዜ አይቆይላችሁም። ብዙ ነገር አለ እና እንደዛም ሆኖ ይሄ እንግዲህ በተቻለኝ የሰው እጅ እንዳላይበት አድርጎኛል። በተቻለኝ ልጄን እንዳሳድግበት ረድቶኛል። ገባችሁ? ከውጭ ስትመጡ ሰርቼ በቃ እንደዚህ አልኖርም ከዚህ የተሻለ ኑሮ እኖራለሁ ብላችሁ ነው ወደ ሀገር ስትገቡ። ሀገር ላይ ደግሞ እንደጠበቃችሁት አይሆንም። ነጻነቱ እንዳለ ሆኖ ምኑም እንዳለ ሆኖ ግን እንደጠበቃችሁት አይሆንም ምንም ነገር ማለት ነው። ግን ደግሞ በቃ እጅ ላለመስጠት በተቻላችሁ ሁሉም ነገር ላይ ተሳትፎ ማድረግ ነው በሚመቻችሁ መንገድ ማለት ነው። እና እኔ እንግዲህ እንዳያችሁት ቆጮ በትእዛዝ እጋግራለሁ። ዳቦ እንደዚህ አሁን ይሄ ሀገርኛ ምጣዱን እንትን ብዬ እንትን ገዛው ማለት ነው። ምጣዱን ገዝቼ ዳቦ እየጋገርኩ ነው እዛ ሱቄ ማለት ነው። ይሄ ደግሞ ቆጮ ነው። ቆጮ በትእዛዝ እንግዲህ ትንሽ ፕሮግራም ያላቸው ሰዎች ናቸው እና ቆጮ ጋግሬ ነው። እያችሁት እንጀራውን ተጋግሮ እዚህ ጋር ሽሙንሙን ብሎላችሁ ለመውጣት ዝግጅት ላይ ነው። እንጀራው ራሱ እንጀራ የሚጋገረው እዚህ ነው። አምባሻም አለ። ይኸውላችሁ እዚህ ጋር እየጠፈጠፍኩላችሁ ነው። ቆጮንም እንጀራው ተጋግሮ አልቆ ቆጮ ትእዛዝ ነበረብኝና ቆጮ ትእዛዝ እየጋገርኩ ነው። ዞሮ እኔ እንደምነግራችሁ ከሆነ በከፊሉ እየሰራሁ ነው። ምንድነው ድካሙ እንዳለ ሆኖ ምንም እንዳለ ሆኖ እየሰራሁ ነው። ግን እኔ አሁን በጣም እዚህ ሀገር ስትመጡ በጣም ከአይምሮአችሁ በላይ የሆነ ነገር ሰርታችሁ ዜሮ ሰርታችሁ ነገ ብትታመሙ የምትታከሙበትን ብር ሳታስቀምጡ ነገ ልጆቻችሁ ትምህርት ሲጀምሩ ለትምህርት በቂ የሆነ ብር ሳታስቀምጡ ባዶ የሚያስቀራችሁ ነገር ጉልበት ይደክማል። በቃ ብዙ ነገር አለ እና ያን ባዶ የሚያስቀር ነገር ምንድነው ብላችሁ ካላችሁኝ የቤት ክራይ። በቃ እኔ እሰራለሁ
እንዳልኳችሁ ነው። በጣም ራሴን ጥዬ ነው እየሰራሁ ያለሁት እና ግን ከሰውነት ተራ ወይም በቃ ከሀሳብ ሊያስለቅቀኝ ያልቻለው የቤት ክራይ ነው። በቃ የቤት ክራይ እሰራለሁ ብላችሁ ካሰባችሁት የቤት ክራይ እጅግ በጣም ከባድ ነው ከምታስቡት በላይ ከምትጠብቁት በላይ የቤት ክራይ በጣም አስቸጋሪ ነው እና እኔ ከአቅሜ በላይ የሆነው የቤት ክራይ ነው። እና ውዶቼ በተለይ ሰው ሀገር የምትሰሩ ክፍለ ሀገርም ቢሆን የራሳችሁ የሆነ ማቆያ ነገር ቤት ነገር አስቡበት። ቤተሰብ ቢላክለትም ቢሰጠውም ያው ነው። እና እኔ ልነግራችሁ የምፈልገው ነገር ቢኖር በእጃችሁ ያዙ። እና ይሄው ማሽን ጎመን እየፈጨው ነው በዛው እንጀራ እዛ ጋር ቆጮ እየጋገርኩ እዛ ጋር ደግሞ ጎመኑን እየፈጨው ነው አያችሁት አይደል? ጎመኑን ደግሞ በርበሬ የራሷ ተፈጭቶበት ጎመኑ ይፈጭልኝ ስትል ጊዜ እሱ ኦኬ ምንም ችግር የለም እፈጭልሻለሁ ብዬ ጎመኑን እየፈጨው ነው። እዚህ ጋር ደግሞ የትግሬ አምባሻም አለ። የትግሬ አምባሻ እጋግራለሁ። እና እንዳልኳችሁ እዚህ ጋር እንዲህ በምታዩት ቦታ ማልሰራው ነገር የለም። ግን ገንዬ እንደው ምን አተረፍሽ? እንደው ምንድነው ያተረፍሽው? ለነገስ ጥሪት አስቀምጠሻል ወይ? እያስቀመጥሽ ነው ወይ? አለ ሀሳብ እየኖርሽ ነው ወይ ካላችሁኝ? እንዳልኳችሁ የቤት ክራይ ከፍዬ ልጄን የቤት ክራይም በአቦ በስላሴ ቢሆንም ልጄን እንግዲህ አላባት ነው ማሳድገው እንደምታውቁት። በሱ ጉዳይ ላይ በደንብ በቪዲዮ እመጣላችኋለሁ ቪዲዮ እሰራላችኋለሁ። በእኔ ህይወት ላይ የምትማሩበት እጅግ በጣም ብዙ ነገር አለ እና እመጣላችኋለሁ። በደንብ አድርጌ አስረዳችኋለሁ። እንዴት እንደሆነ ዞሮ ግን ምንድነው መሰላችሁ? እንደዛ እየኖርኩ ነው። ማለት በቃ ልጄን እያቆየሁ ነው በህይወት ከእግዚአብሔር ጋራ ማለት ነው። እኔም በህይወት ለመቆየት የቤት ክራይ ከፍዬን እየኖርኩ ነው። ከዛ ውጪ ምንም ነገር ያመጣሁት የጨመርኩት ነገር የለም ማለት ነው። እና እንደዛ ነው ምላችሁ እንደ እግዚአብሔር ፍቃድ እንግዲህ እናንተም ለድካም ስራ አልጋብዛችሁም ግን ለመኖር ብዙ አይነት ነገር እየሰራሁ ነው የምኖረው። በእኔ የምትረዱት ነገር ማለቴ ማለት እንዴት ጠንካራ ናት በገነት ብዙ መማር እንችላለን እንድትሉ ነው ይህንን ቪዲዮ ይዤ የመጣሁት እና ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ። እውነት ለመናገር እኔ ዩቲዩብ ከከፈትኩ እጅግ በጣም ቆይቻለሁ። ግን ደግሞ ሰብስክራይብ የለውም። ቪው የለውም። ስለዚህ እባካችሁ እናንተ እና ላይክ በማድረግ አግዙኝ። ሰላማችሁ ይብዛ። ቦጌ ነው ቀጭን አይደለም።